ጤና ይስጥልን እንደምን አላችሁ? ፋኖ ማርሸት ጻው እባላለሁ። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ነኝ። በዱር በገደሉ ለምትንከራተቱ በአራቱም ማዕዘን ያላችሁ ጀግኖች ታሪካዊ የፋኖ አባላትና አመራሮቻችን በሀገር ውስጥም በውጭም ሆናችሁ የፋኖን ትግል የምትደግፉ መላው አማራውያንና ሀገር ወዳድ ኢትዮጵያውያን በውጭም በሀገር ውስጥም ሆናችሁ ፋኖ ይሄን ጨፍጫፊ ስርዓት ድል አድርጎ ኢትዮጵያን ሰላማዊ ሀገር ለማድረግ እየተዋጋ መሆኑ ገብቷችሁ በጸሎት በመንፈስ በህሊና በሐሳብ በገንዘብ የምትደግፉ እና የፋኖን ድል አድራጊነት በተስፋ የምትጠባበቁ ኢትዮጵያውያንና አማራዎች እንኳን ለጥምቀትና ለቃና ዘገሊላ በዓል በሰላም አደረሳችሁ ለማለት እንፈልጋለን። እንደ አማራ ፋኖ በጎጃም ዛሬ የመጣውበት አጭር ምክንያት በነገው ዕለት ጥር 13 ቀን 2017 ዓመተ ምህረት የአማራ ፋኖ በጎጃም በሚንቀሳቀስበት በሶስተኛ ክፍለ ጦር ቀጠና ሰከላ ግሽ አባይ ላይ አመታዊው የጊዮን በዓል መንፈሳዊና ሃይማኖታዊ ይዘቱን በጠበቀ መንገድ በድምቀት ይከበራል። ሰከላ ግሽ አባይ ማለት የታላቁ የአባይ ወንዝ መፍለቂያ እምብርት ምድር ነች። እዚህ ምድር ላይ በየአመቱ እንደሚታወቀው የጊዮን በዓል ይከበራል። ይህ በዓል ሃይማኖታዊ ይዘቱን ጠብቆ ህዝባችንና ምእመኑ የተለመደ ትውፊታዊ ባህላዊ አለባበሱን ለብሶ በዓሉን እንዲያከብር የበኩላችንን ድርሻ ለመወጣት ዝግጁ መሆናችንን በዚህ አጋጣሚ ለመግለጽ እንወዳለን። ነገር ግን ይህ ሰው በላና ጨፍጫፊ ስርዓት ይህንን ሃይማኖታዊ ይዘት ያለውን ህዝባችን በእልልታ በሆታ የሚያከብረውን በዓል ወደ ፖለቲካ ይዘት ለመቀየር ከፍተኛ እንቅስቃሴ እያደረገ እንደሆነ ደርሰንበታል። በዚህም ከ3 እና ከ4 ቀን በፊት ጀምሮ ወደ ሰከላ ግሽ አባይ አካባቢ መካናይዝድ አስጠግቷል። ከፍተኛ የሆነ የእግረኛ ሰራዊት አስጠግቷል። በነገው ዕለትም በሄሊኮፕተርና በመሰል የጦር መሳሪያዎች ታግዞ ካድሬዎቹን ሰከላ ግሽ አባይ አስገብቶ ፋኖ በአካባቢው የለም እኔ ነኝ ያለሁት ለማለት ከፍተኛ የሆነ ዝግጅት እያደረገ እንደሆነ ደርሰንበታል። እኛ ማስተላለፍ የምንፈልገው አጭር መልእክት ይህ ባህል በሰከላና ግሽ አባይ ሃይማኖታዊና ትውፊታዊ ይዘቱን ጠብቆ እንዲከበር መልካም ምኞታችን ከመሆን ባለፈ እኛ ከፍተኛውን ድርሻና ከፍተኛውን አስተዋጽኦ የምናበረክት መሆኑን ለአካባቢውና ለከተማዋ ማህበረሰብ በእርግጠኝነት መናገር እንችላለን። ያለምንም የጸጥታ ስጋትና ሁኔታ እንዲከበር የበኩላችንን የደህንነትና የጥበቃ እናደርጋለን። ከዚህ ባለፈ ግን ስርዓቱ በማናለብኝነት መካናይዝድና አየር ኃይል ተጠቅሞ ካድሬዎችንና የጦር አመራሮችን አስገብቶ ፖለቲካዊ ይዘት እሰጠዋለሁ መልክ እሰጠዋለሁ የሚል ከሆነ ወደ ከተማ ውስጥ በመግባት ከፍተኛ የሆነ እርምጃ የምንወስድ መሆኑን ከወዲሁ ለመግለጽ እንወዳለን። በዚህም የግሽ አባይ ከተማና የሰከላ ወረዳ ነዋሪዎች እንዲሁም ከተለያየ ቦታ የጊዮን በዓልን ለመታደም የምትመጡ እንግዶች ይህንን ሁኔታ ገምግመን እርምጃ ለመውሰድ የምንገደድ ስለሆነ ከወዲሁ ጥንቃቄ እንድታደርጉና በዓሉ የሰላም የደስታ እንዲሆንላችሁ እየተመኘን ሃይማኖታዊ ይዘቱን ጠብቆ እንዲከበር ብቻ መልካም ትብብራችሁ እንድታደርጉ እየገለጽን በነገው ዕለት ከጠዋት ጀምሮ የሄሊኮፕተርና የመካናይዝድ ድምጽ ከሰማችሁና አንዳንድ ፖለቲካዊ ይዘት ያላቸው ነገሮችን ካስተዋላችሁ ወደ ቤታችሁ በመግባት ራሳችሁ እንድትጠብቁ ለማሳሰብ እንወዳለን። ከዚህ ጋር በተያያዘ የአማራ ፋኖ በጎጃም በሚንቀሳቀስባቸው ከዚህ ጋር በተያያዘ በትናንትናው ዕለትና ከትናንት በፊት የከተራና የጥምቀት በዓል ላይ ሁሉም የኢትዮጵያ ወጣት ማለት ይቻላል በተለይ አብዛኛው የአማራ ወጣት ጀግኖች የጎንደር ወጣቶች፣ ጀግኖች የባህር ዳር ወጣቶች፣ ጀግኖች የደብረ ብርሃን ወጣቶች፣ ጀግኖች የመካነ ሰላም፣ የቢቸና፣ የሞጣ፣ የመርጦ ለማርያም፣ የደብረ ማርቆስ፣ የደንበጫ፣ የአማኑኤል እና የሌሎች አካባቢ ወጣቶች በተለያዩ የአማራ ክልል ከተሞች ያላችሁ ወጣቶች ፋኖን በአደባባይ ጠመንጃ ከያዘው ወራሪ ፊት ሆናችሁ መደገፋችሁ፣ በድምጽ ማሰማታችሁ፣ በወኔና በእንቢተኝነት መንቀሳቀሳችሁ እንዲሁም የዚህ ዘመን የዚህ ትግል አሻራ የዚህ ትውልድ መሪ የሆነውን አርበኛ ዘመነ ካሴን ስሙን እየጠራችሁ በአደባባይ ጠላት ጋር መጋፈጣችሁ አንደኛ ትግላችን ህዝባዊ ሆኖ እንደቀጠለ የሚያሳይ ነው። ሁለተኛ ወጣቱ ጠመንጃ ታጥቆ በጫካ ከገባው ባልተናነሰ መንገድ በወኔና
በማናለብኝነት ነጻነቱን በክንዱ ሊያውጅ የተዘጋጀ መሪውን የሚያውቅ መሪውን አክባሪ መጪውን አማራ በክንዱ የሚዋጅ መሆኑን ማረጋገጫ ስለሆናችሁ እንደ አማራ ፋኖ በጎጃም ከፍ ያለ ልባዊ ምስጋናችንን እናቀርባለን። ከዚህ ጋር በተያያዘ ወደፊትም ለሚመጡ ህዝባዊ ፌስቲቫሎች ወደፊትም ለምናረግላችሁ ፋናዊ አማራዊ ጥሪ ጠመንጃ የታጠቃችሁ በጠመንጃችሁ፣ ዕውቀት ያላችሁ በእውቀታችሁ፣ ገንዘብ ያላችሁ በገንዘባችሁ፣ ሲቪሊያን የሆናችሁ ደግሞ በምትችሉት ነገር ሁሉ ፋኖን ደግፋችሁ ይህንን ሰው በላና ጨፍጫፊ ስርዓት ከኢትዮጵያ ወያለ ገፈን እንድንጥለው እንደ አማራ ፋኖ በጎጃም ዛሬ ላይ ቁመን ጥሪ ማድረግ እንፈልጋለን። ከዚህ ጋር በተያያዘ የከተራና የጥምቀት በዓል የአማራ ፋኖ በጎጃም ባለበት ቀጠና ባህር ዳርን ጨምሮ ያለምንም የጸጥታ ስጋት ያለምንም የተኩስ ድምጽና ፍንዳታ እንዲከበር ሃይማኖታዊ ይዘቱ በተጠበቀ መንገድ ህዝባችን በነጻነት በዓሉ እንዲያከብር ፈቅደናል። ይሄንን የባህር ዳር፣ የደብረ ማርቆስ፣ የኮሶበር፣ የፍኖተ ሰላም የሌሎችም የወረዳ ከተማ ነዋሪዎች ትረዱናላችሁ። እናንተ ከተማ ውስጥ ታቦት አጅባችሁ በምታከብሩበት ጊዜ እኛ ከከተማ ከናንተ በምን ያህል ርቀት ላይ እንዳለን እያንዳንዳችሁ ታውቃላችሁ። ከዚህ ጋር በተያያዘ ወታደራዊ ቁመናችን፣ አመራርነታችን፣ ድርጅታዊ አሰራራችን፣ ሊደርሽፓችን ከጊዜ ወደ ጊዜ እየተሻሻለ ከፍተኛ ደረጃ ላይ የደረሰበት ቁመና ነው ያለው። ይህንን ትግል በአጭር ጊዜ ለማጠናቀቅና ጠላትን አሸንፈን ለኢትዮጵያውያን የሚበጅ አማራውን ነጻ የሚያደርግ ሌሎች ኢትዮጵያውያንም ከግድያና ከሞት ከመፈናቀል ከድህነትና ከመሀይምነት የሚያላቅቅ ስርዓት ለመገንባት ከፍተኛውን ጥረት እያደረግን ስለሆነ ማንኛውም የአማራ ወጣትና የአማራ ማህበረሰብ ማንኛውም ኢትዮጵያዊ ለምናረግልህ ጥሪ ተዘጋጅተህ እንድጠብቀን ለማለት ፈልጋለሁ። በድጋሜ የጊዮን በዓልን በተመለከተ ስርዓቱ በመካናይዝድና በአየር ኃይል እንቅስቃሴ ከጀመረ ፈጣን እርምጃ ስለምንወስድ የሰከላና ግሽ አባይ አካባቢ ማህበረሰባችን ምልክቶችን እንዳየህ ራስህን ከጥቃት ለመከላከል በአስቸኳይ ወደ ቤትህ በመግባት ራስህን እንድጠብቅ ስንል በድጋሜ ለማሳሰብ እንፈልጋለን። እንኳን አደረሳችሁ። እናመሰግናለን።